ማታ ማታ አልጋችን ላይ ስንወድቅ የሚሰማን ያ ከባድ የውስጥ ባዶነትና የኃይል መሟጠጥ አቅማችንን በከባድ ሥራ ስለጨረስነው ብቻ አይደለም። ይልቁንም ቀኑን ሙሉ ለማይገባቸው ሰዎች ራሳችንን ስናስረዳ፣ ሰዎች ምን ይሉኛል በሚል ፍርሃት ያልሆነውን ለመሆን ስንፍጨረጨር፣ እንዲሁም የውስጥ ምስጢራችንን በባዶ ጫጫታ ስንበትን ስለዋልን ነው። እውነቱን እንነጋገር ከተባለ ቃላቶቻችንንና ድምፃችንን ልክ እንደ ርካሽ ዕቃ በየቦታው እየረጨን እውነተኛውን የውስጥ ኃይላችንን በገዛ እጃችን እያሟጠጥነው ነው። ከዚህ የደካሞች ጫጫታ ወጥተን ወደ ጫካው ጥብቅ ሕግ ስንገባ ግን ፍጹም የተለየ ዓለም እናገኛለን። በድቅድቅ ጨለማ ውስጥ የጫካው ዓለም በጩኸት በግርግርና በፍርሃት ሲታመስ፣ ጉጉት ግን ፍጹም የተለየና የሚያስፈራ ስልት አለው። ከፍ ካለ ቅርንጫፍ ላይ ሆኖ ያለምንም እንቅስቃሴ በከባድ ዝምታ ውስጥ ዓለሙን ይመለከታል። የሌሎች እንስሳት ዓይን በጨለማ ሲጋረድ፣ የእሱ ዓይን ግን ሌሎች የማያዩትን ዕድል አጥርቶ ያያል። ጊዜው ሲደርስ ከቦታው ይነሳል። ክንፎቹ አየሩ ሲሰነጥቁ ምንም አይነት ድምፅ አያወጡም። ኢላማው ላይ ሲያርፍ ግን ፍጹም ገዳይ፣ ትክክለኛና ቆራጥ ነው። በዚህ በምንኖርበት የጫጫታና የግርግር ዓለም ውስጥ እውነተኛው ኃይልና ሥልጣን ያለው ልክ እንደ ጉጉት የዝምታን ጥበብ ስትራቴጂክ ሳይለንስ ላወቁት ጥቂት ሰዎች ብቻ ነው። የሥልጣንና የሥነ ልቦና ጠበብት ሮበርት ግሪን The 48 Laws of Power በተባለው ድንቅ መጽሐፉ አራተኛውንና እጅግ አደገኛውን የሥልጣን ሕግ እንዲህ ሲል ያስቀምጠዋል። ሁል ጊዜም ከሚያስፈልገው በታች ተናገሩ ይለናል። ዛሬ በዚህ ቪዲዮ የጉጉትን አስፈሪ ዝምታና የሮበርት ግሪንን አራተኛ ሕግ አጣምረን ይሉኝታን በጭካኔ ሰብረን የራሳችንን የማይነቃነቅ ስብዕናና በማይታይ መንገድ የሀብት ግዛታችንን እንዴት እንደምንገነባ እናያለን። አሁን ያለንበት ዘመን ሰዎችን በማያቋርጥ ጫጫታና የትርጉም አልባ መረጃዎች ማዕበል ውስጥ አስጥሟቸዋል። ነገር ግን ከዲጂታል ጫጫታው በላይ አብዛኞቻችሁን አጥብቆ የያዛችሁ ከባድ በሽታ አለ። እሱም በይሉኝታ የሚመጣ ራስን የማስረዳት በሽታ ኦቨር ኤክስፕሌኒንግ ነው። አንድ ሰው ጥያቄ ሲጠይቃችሁ ወይንም በአንድ ስብሰባ ላይ ትንሽ የዝምታ ክፍተት ሲፈጠር ያንን ክፍተት በባዶ ቃላት ለመሙላት ትጣደፋላችሁ። ሰዎች ዝምተኛ ነው ብለው ቢጠሉኝስ፣ ከሰው አልተግባባም ቢሉኝስ በሚል የተሳሳተ ማኅበራዊ ስሌት የውስጣችሁን ምስጢር፣ ዕቅዳችሁንና ሐሳባችሁን ሁሉ ዘርግታችሁ ትሰጣላችሁ። ነገር ግን ሮበርት ግሪን በዚህ ሕግ ላይ አንድ እውነት ያስቀምጣል። ሰዎችን በቃላት ለማስደመም ወይንም ለማሳመን ንግግር ባበዛችሁ ቁጥር ይበልጥ ተራ፣ ርካሽና በራሱ ሕይወት ላይ ቁጥጥር የሌለው ደካማ ሰው ሆናችሁ ትታያላችሁ ይለናል። ለማይገባቸው ሰዎች ራሳችሁን ስታብራሩ፣ ማኅበራዊ ተቀባይነትን ለማግኘት ስትሉ የውስጥ ኃይላችሁን፣ ክብራችሁንና የማሰብ አቅማችሁን እያሟጠጣችሁት ነው። እዚህ ላይ የጉጉትን ስልት አስታውሱ። ጉጉት በጫካ ውስጥ ለሚሰማው ለእያንዳንዱ የወፍ ጩኸት ወይንም ለማንኛውም ግርግር መልስ አይሰጥም። ከሱ ዓላማ ጋር ለማይገናኝ ጫጫታ ውድ ጉልበቱን አያቃጥልም። እናንተም ቃላቶቻችሁን ባበዛችሁ ቁጥር ዋጋችሁ እየረከሰ እንደሚመጣ እወቁ። ንግግር እንደ ብር ቢቆጠር እንኳ ዝምታ ግን ወርቅ ብቻ ሳይሆን ማንም የማይደፍረው ሥልጣን ነው። ስለዚህ እናንተ ይህንን የይሉኝታና ራስን የማስረዳት እስር ቤት ያለ ርኅራኄ ቆርጣችሁ መጣል አለባችሁ። ይህንን የይሉኝታ ሰንሰለት አንዴ ቆርጣችሁ ከጣላችሁ በኋላ አዲሱ ሕይወታችሁ የሚጀምረው የጉጉትን ካልኩሌትድ ኢንቪዚቢሊቲ ወይም ስትራቴጂካዊ መደበቅ ሙሉ በሙሉ በመላበስ ነው። ሁል ጊዜ ፊት ለፊት መታየት፣ ማውራትና መታወቅ ለስኬት ወሳኝ እንደሆነ ይነገራል። አዎ፣ እነዚህ ባህሪዎች ብዙ የሚያስፈልጉባቸው አጋጣሚዎች አሉ። ነገር ግን እያንዳንዱን ዕቅዳችሁንና ስሜታችሁን ለሰው ስታሳዩ ራሳችሁን ማንም ገልጦ እንደሚያነበው ክፍት መጽሐፍ አድርጋችሁታል ማለት ነው። በተቃራኒው ግን እውነተኛው ጥበብ ያለው ማንም በማያነበው የዝምታ ምሽግ ውስጥ ሆኖ ሁኔታዎችን በመቆጣጠር ውስጥ ነው። ሰዎች ሆን ብለው ሲያበሳጯችሁ ወይንም ተንኮል ያዘለ ጥያቄ ሲወረውሩባችሁ ወዲያውኑ መልስ ለመስጠት፣ ራሳችሁን ለመከላከል ወይንም ራሳችሁን አዋቂ አድርጋችሁ ለማቅረብ አትጣደፉ። ራሳችሁን አታስረዱ። ልክ እንደ ጉጉት በጨለማ ውስጥ ተደብቃችሁ አይን አይኑን እያያችሁት ማንም ሊቋቋመው የማይችል አስፈሪ የዝምታ ሞመንት ፍጠሩ።
በዚህ ጊዜ ያ ሰው በፈጠራችሁት ዝምታ ክፉኛ ይደናገጣል። ራሱን ለመከላከልና ያንን ክፍተት ለመሙላት ሲል ከመጠን በላይ ማውራት ይጀምራል። በዛ ጫጫታ ውስጥ ደግሞ የራሱን ድክመትና የተደበቀ ዓላማውን አውጥቶ ይሰጣችኋል። ጉጉት በዛፍ ላይ ሆኖ ሲያይ የትኛው አቅጣጫ ላይ እንደሚያርፍ ማንም ሊገምት አይችልም። እናንተም እንደዚሁ በቀላሉ የማትነበቡ መሆን አለባችሁ። ሰዎች ስለ እናንተ ሁሉንም ነገር አወቁ ማለት በእናንተ ላይ ሙሉ ሥልጣን ኖራቸው ማለት ነው። ሥልጣን ማለት ድምፅን ከፍ አድርጎ መጮህ አይደለም። ሥልጣን ማለት ሰዎች እናንተን ለመረዳት እንዲጨነቁና እንዲለፉ ማድረግ ነው። ምስጢራዊነታችሁ ማንም ሊሰብረው የማይችለው ትልቁ ጋሻችሁ ነውና። ይህ የገነባችሁት የዝምታ ምሽግ ለጥበቃ ብቻ ሳይሆን ወደ ማጥቃት ለመሸጋገር የሚያስፈልገውን ትልቁን መረጃ የምንሰበስብበት አደገኛ መሳሪያ ነው። የጉጉትን የተፈጥሮ ጥበብ አስተውሉ። አንገቱ እስከ 270 ዲግሪ መዞር ይችላል። የራሱን አካል ሳያንቀሳቀስ፣ ድምፅ ሳያወጣና ትኩረት ሳይስብ በዙሪያው ያለውን የጫካውን እንቅስቃሴ ሁሉ በዝምታ ያጠናል። ሮበርት ግሪን በዚህ ሕጉ ላይ የሚያስቀምጠው ሌላው የሥነ ልቦና እውነት ይህ ነው። የሰው ልጅ በተፈጥሮ ዝምታን መሸከም አይችልም። እናንተ አፋችሁን ዘግታችሁ ስታዳምጡ ሰዎች ያንን የዝምታ ክፍተት ለመሙላት ሲሉ የራሳቸውን ምስጢር፣ ፍርሃትና ድክመት አውጥተው ይሰጧቸዋል ይለናል። ይህ ጥበብ በጫካ ወይንም በፖለቲካው ዓለም ብቻ የሚሰራ እንዳይመስላችሁ። ዩኒቨርሲቲ ውስጥ ሆናችሁ ከጓደኞቻችሁ ጋር ስትከራከሩ፣ አዲስ የቢዝነስ ድርድር ጠረጴዛ ላይ ስትቀመጡ፣ በሥራ ቦታችሁ ወይንም በዕለታዊ የቤተሰብና የሕይወት ውጣ ውረድ ውስጥም ውጤቱ ተመሳሳይ ነው። አንድ ትልቅ እውነት አስታውሱ። እናንተ እያወራችሁ አዲስ ነገር መማር ፈጽሞ አትችሉ። ስትናገሩ አስቀድማችሁ የምታውቁትን ነገር ብቻ ነው የምትደግሙት። አቅማችሁንም ለሰዎች እያጋለጣችሁ ነው። ነገር ግን አፋችሁን ዘግታችሁ የጉጉትን ስልት ስትጠቀሙ ሌሎች ሰዎች በይሉኝታና በስሜት ተገፋፍተው የሚያወሩትን ስህተት፣ የተደበቀ ስነ ልቦናና የወደፊት እቅዳቸውን እንደ ክፍት መጽሐፍ ታነባላችሁ። ስለዚህ ከዛሬ ጀምሮ በማንኛውም የሕይወት ገጠመኝ ውስጥ ልክ እንደ ጉጉት ጥልቅ አድማጭና ታዛቢ ሁኑ። ሌሎች ሰዎች ተጣድፈው የራሳቸውን ካርድ ጠረጴዛው ላይ ሲበትኑ፣ እናንተ ግን የራሳችሁን ካርድ ደብቃችሁ የሌሎችን አቅም መዝኑ። የሕይወት ውጊያ አሸናፊው የሚወሰነው ደረቱን ነፍቶ ብዙ ባወራው ሰው ሳይሆን የሰዎችን ልብ አጥንቶ ብዙ መረጃ በያዘው ዝምተኛ ሰው ነው። አሁን ይህንን የመረጃ የዝምታና የሥነ ልቦና ጥበብ ከተራ አስተሳሰብ አውጥተን ወደ እውነተኛ የሕይወትና የሀብት ግንባታ እናሸጋግረው። አብዛኛው ሰው ሕይወቱን ሊቀይር ሲወስን፣ አዲስ ፈተና ለማጥናት ሲነሳ፣ ወይንም የቢዝነስ ሐሳብ ሲያመጣ ገና አንድም ሥራ ሳይሠራ ለጓደኞቹ፣ ለቤተሰቡ እንዲሁም ለማኅበራዊ ሚዲያ ያውጃል። ዕቅዳችሁንና ሕልማችሁን ለሰዎች ስታወሩ አእምሮአችሁ ሥራውን የሠራው ያህል የውሸት እርካታ ቺፕ ዶፓሚን ይሰጣችኋል። የትግል ሞራላችሁም ወዲያውኑ ይሞታል። በተጨማሪም በከንቱ ጫጫታ የሰዎችን አላስፈላጊ አስተያየት፣ ጥርጣሬና ምቀኝነት ወደ ሕይወታችሁ ትጋብዛላችሁ። የጉጉትን የተግባር ስልት አስታውሱ። ጉጉት አደኑን አስቀድሞ በጩኸት አይለፈፍም። ክንፉን ሲያርገበግብ ምንም ድምፅ አያሰማም። ኢላማው ላይ በትክክል እስኪያርፍ ድረስ በጫካው ውስጥ መኖሩ እንኳን አይታወቅም። እናንተም ሐሳባችሁን፣ ዕቅዳችሁንና ትግላችሁን ደብቁ። የፈተና ዝግጅታችሁን፣ የንግድ ሥራችሁን ወይንም የሕይወት ለውጣችሁን ከሰው ዓይን ርቃችሁ በዝምታ ስሩት። ትልቁ የሀብትና የስኬት ምስጢር ያለው እናንተ ማንም ሳያችሁ በጸጥታ በምታፈሱት ላብ ውስጥ ነው። ተራ ሰዎች ወሬ በማብዛትና ራሳቸውን በማስረዳት ጉልበታቸውን ሲያደክሙ፣ እናንተ ግን ያንን ጉልበት አጠራቅማችሁ ወደ ተግባር ቀይሩት። ዛሬ በዝምታና በትዕግሥት የምትሰሩት ሥራ ነገ ገዝፎ ሲወጣ የዚያኔ ስኬታችሁ፣ ሀብታችሁና ውጤታችሁ ብቻ ዓለምን ዝም ያሰኛታል። መናገር አያስፈልጋችሁ። ልክ እንደ ጉጉት አደን ድርጊታችሁ ይጮህ። በመጨረሻም የዛሬውን የጥበብ ጉዞ ስንቋጭ ቀሪ ዘመናችሁን ለእያንዳንዱ የጅብ ጫጫታ መልስ በመስጠት እና በማያቋርጥ የይሉኝታ ማዕበል ውስጥ ራሳችሁን ለማስረዳት ስትፍጨረጨሩ ብታሳልፉ ውጤቱ አንድና አንድ ነው። የውስጥ ኃይላችሁ ይሟጠጣል፣ ክብራችሁ ይረክሳል፣ እንዲሁም ውድ ሕይወታችሁ የሌሎች ሰዎች መጫወቻ ሆኖ ይቀራል። ነገር ግን የጉጉትን ስልት ተላብሳችሁ
ቃላቶቻችሁን እንደ ውድ አልማዝ ቆጥባችሁ በዝምታ ውስጥ መረጃ ሰብስባችሁና በጸጥታ ስትገነቡ ማንም ሊደፍረውና በቀላሉ ሊያነበው የማይችል ምስጢራዊና ስልጣን የተሞላበት ስብዕናን ፈጥራላችሁ። በዚህም ስትራቴጂካዊ ዝምታችሁ ትልቁ ጋሻችሁ ይሆናል። ሮበርት ግሪንም በመጽሐፉ ይህንን እውነት እንዲህ በማለት ያጸናዋል። ኃይልና ስልጣን የገጽታ ጨዋታ ነው። ከሚያስፈልገው በታች ስትናገሩ ማንም በቀላሉ ሊተነብያችሁ አይችልም። ስለዚህም በሰዎች አእምሮ ውስጥ ከሆናችሁት በላይ ገዝፋችሁ ምስጢራዊና አስፈሪ ሆናችሁ ትታያላችሁ። ስለዚህ በዝምታ ውስጥ አስቡ፣ በዝምታ ውስጥ አቅዱ። ነገር ግን መናገር ወይንም እርምጃ መውሰድ ግድ ሲሆንባችሁ ቃላቶቻችሁና ድርጊቶቻችሁ ልክ እንደ ጉጉት አደን ፍጹም ትክክለኛና ማንም ሊቋቋመው የማይችል ክብደት ያለው ይሁን። ይህ ነው የዋርካ ጥበብ መንገድ። አሁን ሁለቱ መንገዶች ግልጽ ናቸው። የመጨረሻው ውሳኔ የናንተ ነው። የሰዎችን ጫጫታ ዘግታችሁ ይህንን የማይነቃነቅ አቋም ለመገንባት አሁኑኑ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዛሬውኑ የትኛውን ራስን የማስረዳት ልማድ ቆርጣችሁ እንደምትጥሉ ኮመንት ላይ አሳውቁን። በቀጣይ ጥበብ እስከምንገናኝ ጊዜያችሁን፣ ቃላቶቻችሁንና ግዛታችሁን ለማንም አሳልፋችሁ አትስጡ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።